ሰላም ነው ማዘር ሰላም ነው እንጀራ ስንት እንጀራ ፈለግ ሰላም አሉ ማማ ዝናሽ አንድ እንጀራ ብር አይውን እንጀራውን በዚህ አድርጉት ደፋር እንጀራውን በዚህ አድርጉት እዛ ያዙ እና በምን ልይዝ ነው እናንተ ቀልድ አልቆባችኋል ናይኔ ልጅ ጉራስ አረ ማዘር ይኸው ልገዛ መጥቼ አረ ችግር የለውም ማዘር ሄጄ እበላለሁ ና ጉራስ ታዲያ ለምን መጣ እሺ ማዘር እርሶ ካሉማ አንተም ድርሻህን እንካ አረ ማዘር ችግር የለውም ይኸው በላ ችግር የለውም ማዘር ግልግል በጣም ጥሩ ሰው ናቸው እናት የሆኑ ሰው ናቸው አረ በጣም እናት የሆኑ ሰዎች ናቸው አረ ማዘርዬ ቆዩ እኮ አቤት ጠራችሁ አረ ማዘር እንጀራው ቆየ ደፋር ጎረሳችሁት እኮ በለው ውቀጠው የታባቱ ምንድነው ዝም ብለህ ቁም አስታወሽኝ ባንቺ ምክንያት መሰለኝ 10 አመት ሙሉ ተሰረ የነበረው ዛሬ ልጅሽ እጅ ላይ ገብቷል ሸንከር ልጅ አንድ ነገሩና ነፍስህን ነው ሰባተኛ ሰማይ ምልካ ሞቶ በንከራንከር እሱ ደግሞ ምን ማለት ነው አንተን ገድዬ መንግስት እንጀራ በላለሁ ማለት ነው እገላችኋለሁ እማዬ ብቻ መጣው እገለዋለሁ ሜሪ ፔሪ ምላኪ ወይ ለማረገው ነገር እቀበለኝ ቀጣውላችሁ ልጄ ልጆት ነበር አይደል የሚጦሩት አዎ ጤፉን ሽንኩርቱን ዘይቱን እንደማመጣልኝ ነገር የለም ዛሬ ማን ያምጣ ሁሉም ያልፋል ገፍትረው ፈጠፈጡ ልጄ ገፍትረው ነው እንዴ ጣሉት አዎ ገፍትረው ፈጠፈጡት ወይኔ ልጄ እንደውም ጓደኞቹ መጡ እንጠይቃቸዋለን ምን ቀራቸው ደግሞ እኔንም ሊፈጠፍጡኝ ነው ሊለፉኝ ነው ኧረ እንዳይባል ማዘር ተይባክስ እሱንም ፈጠፈጡ እኔንም ሊፈጠፍጡ ነው እንዴት አደሩ ማዘር እየበረቱ ነው በበረታ ባልበረታ ምን ዋጋ አለው እኔንም ልደፉኝ የመጣችሁት ልጄ ፈጥፍጣችሁ ከገደላችሁ በኋላ ኧረ ማዘር እንደዛ አይባልም ነገም እኮ እኛ ምን እንደምን አይታወቅም ደሞ እኮ ልጆት 12000 ጫማ ከፍታ ላይ ስለነበር ነው የምን 12000 ጫማ ነው እሱ 2 ጫማ ነው ያለው ኧረ እንደዛ አይደለም አሁን የመጣ ነው ማዘር እኛ ጦር ካምፕ ውስጥ አንድ ልጅ ሲሞት ለቤተሰብ የምንሰጠው ገንዘብ አለ እሱ ልንሰጥ ነው የመጣ ነው የምን ገንዘብ ሬሳ መጣ ፈጣሪ አጥኖት ማዘር እኔ ምለው ልጆቼ ይሄን 10000 ብር የሰጣችሁኝ ልጄ ቡጡ ስለሞተ ነው አይደል አዎ ማዘር ታናሽ ወንድሙም አለ ወስዳችሁ ፈጥፍጡልኝ በጣም ነው የመረረኝ ኢትዮጵያ ውስጥ ከመኖር አሜሪካን ሀገር ጂንስ ሱሪ ሆኜ እኖር ይሻለኛል እንኳንም አለው ለምን ሰልባጆነት መጣ ነበር ዛሬ ደግሞ በጊዜ እየጮኸ ነው ማይምላልኝ እንዴት ነው የሚሮጠው አንተ
ባጃጅ ትንሽ ሆና እንዲህ እየሮጠች ስታድግ ደግሞ እንዴት እንደምትሮጥ አሰብኩት። መንጃ ፈቃድ አምጣ። ይኸው እስኪ ፍሬንቻው ይሰራል? ፍሬንቻውን አብራ። አይ ይሰራል። እሺ ጎማስ ንጹህ ነው? አዎ ንጹህ ነው። ቼክ አድርጉት። አይ ግሬ አንተ ጎማው ማነው እንደ ነፋው? ልገለኝ ነው እንዴ? ደግሞ የምንቀር ነው በ3 ጎማ የምንነዳው። አንዱ ጎማስ አይል እኮ 3 ጎማ ነው ያለው ነው እንዴ? ሐሳቤ እኮ 4 እግሮች ላይ ስለሆነ ነው። አረ በምን ልቅጣው? ይሄማ የሚቀጣ ጉድ አይደለም። አረ እኔ መሞቴ ነው። ፈጣሪው ለማረገው ነገር አንተ ቅርበለ። አንተ እንደሱ አይደለህም። አንተ ፈረዳኛለህ። እንደውም የኔ ወንድም አንድ ነገር ልንገርህ፣ ራበኝ እኮ ተርፍታን እንጂ lava. በራም መሞቴ ነው። የዛሬው ማይለያ። አረ ፈጣሪ ዝም አትበል። ያስለመክልኝ ላክልኝ እንጂ እንዴ ቅቅሌ እንዴት ነው የምሮጠው? እንዳትደፊብኝ ቀስ በይ እንጂ። አንተ እንዴት ነው የምሮጠው? የምታጠባው ልጅ አለ እንዴ? ኧረ አይደለም አለቃ። ማንኛውም መንጃ ፈቃድ ይዘሃል? አዎ ይዣለሁ። ይሄው። እሺ ፍሬንቻ ይሰራል? ትላክስ ይሰራል? አዎ ይሰራል። አይ ይሄማ የሚቀጣ ጉድ አይደለም። በምን ልቅጣው? እኔ የምልህ ባጃጅ ግን ቦይ ስታይ ትዘላለች? ኧረ አዘልም። አፍህም ሞልተህ አዘልም አንተ ጆቶኒያም። ኧረ አለቃ ይቀልዳሉ እንዴ? ለዛሬ ፈጣሪ ፈርቼ ብሬሃለሁ። እሺ አለቃ። ፈጣሪ ሆይ ብዙ ታገስኩ፣ እሱ አልተረዳኝም። አንተ ግን ትረዳኛለህ። የኔ ወንድም ካላሸገርኩ 50 ብር አበድረኝ። Lava. No! God, please, no! 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 እሺ ችግር የለው። ሰፈር ነኝ እንገናኛለን። ስለ ፈጣሪ ብለህ እርዳኝ። አቅመ ደካማ ነኝ ልጄ። አቦዬች እግዚአብሔር ይስጥልን። አሜን። እኚህ ሴትዮ ሊያስቀጽፉኝ ነው እንዴ? ኧረ ያለኝ ልስጣቸው። ማዘር እንኩ አምጣው። አንተስ ጨክነህብኝ ነበር። ፈጣሪ ሰጠኝ እንጂ። እኔ ምንም ማማዝናሽ ስንት ልጅ ነው ያሉት? 4 ልጅ አለኝ። አንዱ ኢንጂነር፣ ሁለተኛ ማስተርስ ዲግሪ አለው፣ ሶስተኛ ዶክትሬት ዲግሪ አለው፣ አራተኛ ሌባ ነው። ሌባው ለምን አታባሪውም እንዴ? ምን ነካ? ቤትን እኮ ቀጥ አድርጎ የሚያስተዳድረው እሱ ነው። ሌሎቹ ስራ የላቸውም። ለገንዘብ ብለው ሌባ ልጅ ቤት ያኖራሉ። እና ገንዘብ እኮ ነው። አሁን 1 ሚሊዮን ብር ይሰጡታል። ሀያቶትን በጥፊ መቶ ቢባል ይመታሉ? አይደለም ማለቴን ሙሉ ቤተሰብን አጠናግራለሁ። አማናውለን ከሸራኛ ጠብቀን። አንቺ ምቀኛ ገና ባል ዶሮ ገዛ ብለሽ ተቃጥለሽ ነው አይደል? ምቀኛ ጎረቤት። እኔም ማማዝናሽ ነኝ። ለሁለት እግር ዶሮም ቀናው ያጣ ብዙ ያወራል። ይሄንንስ መቼ አገኘሽ? አላቅህም አንተ ኩኩኒያ። ከሁለት ቀን በኋላ ዶሮ የሚበላውን ጥራጥሬ ትበላለህ። ያጣ ብዙ ያወራል። እኔም ማማዝናሽ ተንቄያለሁ። በገዝቼ ካልመጣው ሰው አትበል። አንተ ኩኩኒያም ዛሬ ጠብቀኝ። እስኪ እናያለን። ጠብቅሻለሁ። ለማንኛውም ጎረቤቶቼ ታድቡኛላችሁ፣ ጠብቁኝ። ምድረ ኩሳም ወዴት ነው የሚሄዱት? ላግዞታ። አግዘኝ። ይኸው መጣን። ወጣ በሉ። አለቃችሁ መጥቷል። አምላኬ ሆይ አይንሽ አይበለኝ። እኔም ብሎ ባለበት ወደ ሊድ ኧረ ወደ ወንድሜ የኛ ባለበግ የታል በጉ? አቤት